ሳይፈልግ ነው የዘፈነኝ ዘፈን ማለት ከራሴ ጋር ነው ንጽጽር የተግባባና ስሙት ሽያጭ ከሚደርስ ድርሻ አፈር ያቅልለት አንድ ፍጉር ነበር የሚወስዱ ድርሻ What's up, Mahabsha people? እንዴት ናችሁ? My Ethiopian people. Ishmoyamel እንዴት ናችሁ? ሰላም ናችሁ ወይ? How was your day? How was the weekend? ደህና ናችሁ ወይ? ደህና ናችሁ ወይ? Let's go. አሁን ልጅ ሚካኤል ቢፍ ለአሌክሳ ሰጥቶታል እና ጋይስ ገብተን እንስማው። ወሬ አላብዛባችሁ። ዳይ ወደ ቪዲዮ ዜማዬ ይላል። ምናርጉኑ ሚለል ጋሽዬ ኧረ እኔ ዛሬ አሳልኩ ጋር ዜማዬ ይገርማል። ያበደ ቢት ነው ሲጀምር የምትለው ያበድሽ Let go. ሁለባዬ አምባሰሎ አንቺ ሆዬ ትዝታ ነው ወይ ባትዬ ቅኔ ዜማ አንደበቴ አምባሰሎ አንቺ ሆዬ ትዝታ ነው ወይ ባትዬ ቅኔ ዜማ አንደበቴ እሱኑ ትላለ የቤቴ አፍራሽ ሰምታችሁታል ምን እንዳለ? እሱ ነው የቤቱ አፍራሽ አሌክስን መች ተገኘው ከቤት ፍራሽ በቅጡ መራመድ አላቅበብልህ አንሸራቶ ብትወድ ምን አልኩ ትላለህ ስሙት እሱኑ ትላለ የቤት አፍራሽ እኔ መች ተገኘው ከቤት ፍራሽ በቅጡ መራመድ አላቅበብልህ አንሸራቶ ብትወድ ምን አልኩ ትላለህ አለውና ሲዘፈን ባገርህ ይፋ ባገርኛ ማን ሰሚ ነበር ተብሎ ተገፍቶ እዚህ ከደረሰ በልና ጻፍበት ልጅ ማኬ ሸገሩ የልቡ ደረሰ ካራዳ ናራዳ እስከ አዲስ አራዳ አንድ ሰው አቃለው ልቡ የተጎዳ በልቻለው በሉልኝ ልመደው ልምድ ነው ሂፓፕ ያነገሰው ያከበረውን ነው እንዲህ ያለ ዜማ ከሆነ በቀር 10 አይነት ስራ ነበረ ይማሩኛ በስመ አብ ልጅ ሚካኤል አይማርም አለው ልቡ የተጎዳ በልቻለው በሉልኝ ልመደው ልምድ ነው ሂፓፕ ያነገሰው ያከበረውን ነው እንዲህ ያለ ዜማ ከሆነ በቀር 10 አይነት ስራ ነበረ ይሄ ማለት ዘፋኝ ባይሆን ኖሮ ሌላ ነገር ይሰራ ነበር ማለት ነው። ይሄኔ ወዛደር ምናምን ይሆን ነበር ይላያለ ነው። አሌክስ ደግሞ ለዚህ ምን መልስ ትሰጫለሽ ጋይስ? አሌክሳ ይማሩኛ አባቴ ብዙ ነው አመሌ ከሰፈር ከተማ ውሎና ዳሬ በበስማማ አልቅም ያለፍነው ኩነኔ አዱ ገነት ይላል የኛ መዳረሻ ሽያጭ ከሚደርስ ድርሻ አፈር ያቅልለት አንድ ፍጉር ነበር የሚወስዱ ድርሻ አምባሰሎ አንቺ ሆዬ ትዝታ ነው ወይ ባትዬ ቅኔ ዜማ አንደበቴ አምባሰሎ አንቺ ሆዬ ትዝታ ነው ወይ ባትዬ ቅኔ ዜማ አንደበቴ የሊቁ ስም ይዤ የሊቀ መላክ ወደ ላይ ነው እንጂ ጸሎት የሚላክ ደብሩን ሞልቼ ያከላቴ ላይ ከምትለው ቦታ ያስገቡኛል ወይ ዝምታ ነበረ አመሌኔ ክብር ከራስ ጋር ብቻ ነው የኔማ ንጽጽር ምን እንዳወደ ታውቃላችሁ? ሊዘፍን አልፈለገም ያበደን ሐቂም ዝምታ ነው ስኬቴን የመንታ ዝቅ ማለት የለም ሁሌም በከፍታ ገራሳ ትጣላ አትንገዳገድ
ያመነ ይድናል ያዛዲስ መንገድ ብትወጣ ብትወርድ ሐቅን አትለውጥ ቁጥር መቼ ዋሻል አርፈ ተቀመጥ እኔም ዘግቻለሁ ዶሴ መልሻለሁ ህመም ነው አውቃለሁ ኧረ በጣም እንዳልከው ተቀመጥ ሁለተኛ አልመጣም እኔም ዘግቻለሁ ዶሴ መልሻለሁ ህመም ነው አውቃለሁ ኧረ በጣም እንዳልከው ተቀመጥ ሁለተኛ አልመጣም አምባሰሎ አንቺ ሆዬ ትዝታ ነው ወይ ባትዬ ቅኔ ዜማ አንደበቴ አምባሰሎ አንቺ ሆዬ ትዝታ ነው ወይ ባትዬ ቅኔ ዜማ አንደበቴ እየተግባባን እንጂ ሂፕሆፕ እናንተን ነው ፌመስ ያደረገው እኔ ደግሞ ሂፕሆፕ ነው ፌመስ ያደረጉት እዚህ እየተግባባን እየተግባባን ምን ሂፕሆፕ ነው ፌመስ ያደረጉት እያለ ነው ጋይስ ምን ትላላችሁ በዚህ ምን ትላላችሁ አይ ልጅ ሚካኤል ሽት ያበደ ነበር ጋይስ ያበደ ቪዲዮ የዛሬ ቪዲዮአችን ይሄንን ሚሰ ላይክ ሼር ሰብስክራይብ እያደረጋችሁ ጋይስ ይመቻችሁ ቻው